ሁለት መብራት በአንድ ማብሪያና ማጥፊያ እንዴት እንደምንቆጣጠር አብረን እንሰራለን። ስለዚህ ስዊቻችን አለ እዚህ ጋር ባለ 3 ፒን ስዊች አለ። ሁለት ማቀፊያዎች ያስፈልጉናል። አንደኛ ይሄ ነው የምንጠቀምበት፣ ሁለተኛ ማቀፊያ ይሄን ነው። ስለዚህ ሁለቱ ማቀፊያዎች ለሁለት መብራቶች እንጠቀምባቸዋለን። ስለዚህ ሁለት መብራቶች፣ ሁለት ኤልኢዲ መብራቶች እንጠቀማለን። ከዛ ውጪ መፍቻ ብረታችንን እንጠቀማለን። ላስትሮ ሊያስፈልገን ይችላል። ላስትሮ እንጠቀማለን። ብሬከር አለን እዚህ ጋር ፌዝ ገብቶበታል። ይሄኛው ኒውትራል ነው። ስለዚህ ልጠን ሬዲ እናድርገው። በኋላ ኮኔክሽኑን ስንሰራ ከዚህኛው ጋር እንድናገናኝ ፓወር ኒውትራል ስለሆነ ፓወር የለንም፣ እዚህ ጋር ፓወር የለንም። ስለዚህ ይሄን ካደረግን ቀጥታ ወደ ስራ እንገባለን። የስዊቹ ፒኖች እዚህ ጋርና እዚህ ጋር ሁለቱን ነው የምንጠቀመው፣ ሁለቱ ላይ ነው የምንጠቀመው። ይሄን አንጠቀምበትም። ይሄንን በኮንቲኒቲ ቼክ አድርገናል ከዚህ በፊት። ስለዚህ ቀጥታ ሁለቱ ፒን ላይ ነው የማደርገው። እዚች ፒን ላይ ወደ ብሬከር ወስዳለሁ፣ እዚች ፒን ላይ ወደ መብራት ወስዳለሁ ማለት ነው። እሺ፣ ስለዚህ ከዚች ፒን አስራለሁ፣ እዚች ፒን ላይ አስራለሁ። ስለዚህ እዚች ፒን ላይ ካሰርኩኝ ይሄ ወደ ቆጣሪ የሚገባ ነው፣ ወደ ብሬከራችን የሚገባ ነው የሚሆነው። ሌላ ወጪ ማለት ከስዊቹ ወጪ ወይም ሪተርን ይባላል። እሱ ወደ መብራት የሚሄድ ነው። ስለዚህ እናስራለን እዚህ ጋር አስረናል። ወደ መብራት የሚሄድ ነው። ይሄ ወደ ብሬከር ይሄዳል፣ ይሄ ወደ መብራቶቹ እንወስደዋለን። እሺ፣ ስለዚህ ዛሬ ሁለት መብራት ስለሆነ እናገናኘው። ሁለቱን መብራቶች በፓራለል ነው የምናገናኘው። ፓራለል ማለት አንዱ ቢበላሽም አንዱ ይሰራል ማለት ነው። ስለዚህ የአንደኛው መበላሸት ያኛውን እንዳይሰራ አያደርገውም ማለት ነው። አንዱ ቢበላሽ አንዱ ይሰራል። እሱ ፓራለል ኮኔክሽን ነው ማለት ነው። ስለዚህ ምን አደርጋለሁ? እዚህ ጋር ሁለት ገመድ አደርጋለሁ የመጀመሪያ ሆልደሬ ላይ። እዚህኛው ላይ መጀመሪያውንም ሁለት ገመድ ተደርጎበታል እዚህ ሆልደር ላይ። ስለዚህ እኔ አሁን እዚህኛው ሆልደር ላይ ሁለት ገመድ አወጣለሁ። እዚህኛው ላይ ሁለት ገመዶች መጀመሪያውንም ስለተደረገ እኛ እዚህ ላይ ሁለት ገመድ አሁን እንቀጥላለን ማለት ነው። ስለዚህ በዚህኛው ውስጥ አድርጌ እዚህ ጋር አስራለሁ። ስለዚህ በዚህኛው ውስጥ አድርጌ እዚህ ጋር አስራለሁ። ሌላኛውን ዋየር በዚህ ውስጥ አስገብቼ ሁለተኛ ይሄ ለኒውትራል ዋየር ነው።
ስለዚህ አስራለሁ እዚህ ጋር ሁለቱም መብራቶች ፓራለል ነው ኮኔክት የምናደርገው በአንድ ስዊች ፓራለል ኮኔክሽን። አንዱ ቢበላሽም ያኛው መስራት አለበት። ስለዚህ ይሄንን እንገጥማለን። ያው ሁለት ገመድ አለው ይሄኛውም ሁለት ገመድ አለው። ስለዚህ ምንድነው የሚሆነው ሁለት መብራት በሚሆንበት ሰዓት ሁለቱም መብራቶች በመጀመሪያ የጋራ ኒውትራል ይኖራቸዋል። ስለዚህ የዚህኛው መብራትና የዚህኛው መብራት የጋራ ኒውትራል እንሰጣቸዋለን። ኒውትራል ሶርሳችን እዚህ ነው። ስለዚህ እነዚህን አንድ ላይ ፕሌስ እናደርጋለን። የጋራ ኒውትራል ነው። ለሁለቱ መብራቶች የጋራ ኒውትራል ይፈልጋሉ። እሱን በመጀመሪያ ይሄው ለዚህ መብራት የጋራ ኒውትራል ሰጠው። ስለዚህ ይሄ ኒውትራል ነው፣ ፓወር አይኖረውም። ላስትሮ እናድርግበት። ላስትሮ እናደርግበታለን። የጋራ ኒውትራል ለሁለት መብራት የጋራ ሶስትም አራትም ሲኖር ሁሉም ምን ይፈልጋሉ? የጋራ ኒውትራላቸውን ኮኔክሽን እንሰራለን። ልክ እንደዚህ አሁን የሰራሁት የዚህ መብራትና የዚህ መብራት የጋራ ኒውትራል ከዋና ከሚመጣው ጋር የጋራ ኒውትራል አንድ ላይ ፓወር ሰጥቻለሁ። ላስትሮ አድርጌያለሁ። ስለዚህ ምን ቀረ? ይሄና ይሄ ቀረ። ይሄና ይሄ የዚህ መብራት ይሄኛው ገመድና የዚህኛው መብራት ይሄኛው ገመድ ምንድነው የሚባሉት? ሪተርን ነው። ከስዊቹ ጋር ይገናኛሉ ማለት ነው። ከዚህኛው ስዊች ጋር አንድ ላይ ይገናኛሉ። ስለዚህ አንድ ላይ እናገናኛቸው። ስለዚህ ሪተርናቸው የጋራ ነው። ሪተርን ተመላሽ ከስዊች ወጪ ለሁለቱም ይገባል ማለት ነው። ያ ማለት ሁለቱንም ያጠፋል። አንድ ላይ መብራታችን ሁለቱንም አንድ ላይ ያበራል። ይሄ ማብራት ማጥፊያ ሁለቱንም አንድ ላይ ያበራል፣ ሁለቱንም አንድ ላይ ያጠፋል። ስለዚህ ይሄን ኮኔክሽን በደንብ እሰራለሁ እንደዚህ። ይሄን ኮኔክሽን በደንብ እሰራለሁ እና ፌዝ ስለሆነ እዚህ ጋር የፌዝ ተመላሽ ስለሆነ ይሄንን ላስትሮ አደርጋለሁ። ስለዚህ እንደዚህ ላስትሮ በደንብ አደርጋለሁ። ስለዚህ ቀላል ነው። ምንድነው ያደረግነው? የሁለቱን ኒውትራል አንድ ላይ ሸንት አደረግን፣ ከፓወር ጋር አገናኘ ነው። የዚህኛው ተመላሽ እና የዚህኛው ተመላሽ አንድ ላይ ከማብራና ማጥፊያ ተመላሽ አንድ ላይ ያደረግን ማለት ነው። ስለዚህ አሁን የቀረን ምን ማድረግ ነው? ይሄኛውን የስዊቹን ብሬከር ወጪ ማስገባት ነው ማለት ነው። ስለዚህ ብሬከር ወጪ ጠፍቷል። ብሬከሩ ኦፍ ላይ ነው ያለው። ስለዚህ ይሄንን ብሬከር ወጪያችን አስገብተን እናስራለን። ይሄ አሁን ኮኔክሽን ፓራለል ነው። አንዱ መብራት ባይሰራ እንኳን ሌላኛው ይሰራል ማለት ነው በፓራለል ኮኔክሽን ጊዜ። ስለዚህ አሁን ኒውትራል አግኝተዋል ሁለቱም መብራቶች፣ ከማብሪያና ማጥፊያ ተመላሽ አግኝተዋል። ማብሪያና ማጥፊያ ፌዝ አግኝቷል። ስለዚህ አምፖሎቻችንን አስገብተን ቼክ ማድረግ እንችላለን። ለዚህኛው ይኸው ለዚህኛው ሰርተውት ማለት ነው። ስለዚህ አሁን መሞከር እንችላለን። ብሬከሩ እንደጠፋ ነው። ስለዚህ አበራለሁ። እንደምታዩት ማብራቱ በርቷል። ስለዚህ ቼክ እናድርግ። ብሬከራችንን እናበራለን።
ብሬከራችንን ስናበራ ያው ይሄ ላይት በርቷል፣ ይህኛዋም በርታለች፣ የማይታይ ነው። ስለዚህ ስናጠፋ ቼክ እናድርግ። ያው ለማብራት ይሄንን ነው የምናደርገው። ያው ኦን ኦፍ ኦን ኦፍ። ስለዚህ ኦን በምናደርግበት ሰዓት ሁለቱም ይበራል። እቺም እየበራች ነው፣ ያም እየበራ ነው። ይሄ የማይታየው ቪዲዮ እንደመበላሸት ስላለ ነው ማለት ነው። ስለዚህ ሁለት መብራት በአንድ መቆጣጠሪያ በዚህ አይነት መንገድ መስራት እንችላለን። በስዊቹ መቆጣጠር እንችላለን። አብርተን በብሬከሩ በዋናው መቆጣጠር እንችላለን። ስለዚህ እዚህ ካበራ በስዊቹ መቆጣጠር እንችላለን። ይሄ አንድ መብራት አንድ ማብሪያን ማጥፊያ ሁለት መብራቶችን ሲቆጣጠር ነው። ሁለቱ መብራቶች በፓራለል መገናኘታቸውን እዚህ ጋር ማስታወስ ያስፈልጋል።